ቤታችሁ ውስጥ ምንጣፋችሁ ለተበላሸባችሁ ፌድ ላረገባችሁ ለዛገባችሁ ከላይ የተለያየ ከለር አላቸው ዲዛይን አላቸው የሚያማምሩ አላቸው ማለት ነው። ለሳምፕል ዋጋውን እነግራችኋለሁ ማለት ነው። እንግዲህ የዚህ ዋጋ ስንት ነው ብላችሁ ለጠይቃችሁ ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነባ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልን? እኛ ሰላም ነን አልহামዱሊላህ። ዛሬ እንግዲህ በሌላ ቪዲዮ ተመልሰን መጥተናል ማለት ነው። እንግዲህ እንደምትመለከቱት የተቀመጥኩበትን ምንጣፍ ነማሳየሽ ወይም ደግሞ የምንጣፍ ልብስ ነው ማለት ነው። እስከ መጨረሻው አብራችሁን ትቆያላችሁ። ሙሉ መረጃውን ነግራችኋለሁ። ከዛ በፊት ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ቪዲዮውን ትጀምሩታላችሁ ማለት ነው። ዛሬ እንግዲህ ይህን የምትመለከቱትን የቱርክ ምንጣፍ ናቸው። እነዚህ ምንጣፍ አይባሉም ኦሬዲ የምንጣፍ ልብስ ናቸው። ቤታችሁ ውስጥ ምንጣፋችሁ ለተበላሸባችሁ ፌድ ላረገባችሁ ለዛገባችሁ ከላይ መለበስ የሚችሉ የተለያየ ከለርና ዲዛይን ያላቸው በጣም የሚያማምሩ ልብሶች ናቸው። እንደምትመለከቷቸው የተለያየ ከለር አላቸው ዲዛይን አላቸው የሚያማምሩ አላቸው ማለት ነው። ለሳምፕል የተወሰነ አንጥፌላችኋለሁ። የምትመለከቷቸው ደግሞ በብዙ አይነት ከለር አማራጭ አላቸው ማለት ነው። እናንተ እንግዲህ ቤታችሁ ውስጥ ያለው ምንጣፍ ከዛገባችሁ ወይም ደግሞ ፌድ ካደረገባችሁ ማለት ነው እነዚህን የምንጣፍ ልብሶች በመግዛት ማለት ነው ቤታችሁ ላይ በማንጠፍ እንደገና ለቤታችሁ ውበትና ግርማ ሞገስ መመለስ ትችላላችሁ ማለት ነው። የምርታቸው የቱርክ ምርቶች ናቸው። በጣም ጠንካራና ወፍራም ናቸው ማለት ነው። ከላይ የሚለበሱ ናቸው። እንግዲህ በደንብ እየተዟዟርኩኝ አሳያችኋለሁኝ። ይሄንን እንደምትመለከቱት ከዚህ ምንጣፋችሁ ለምሳሌ ይሄ ከሆነ ለምሳሌ አሁን ይሄ ከታች ምንጣፍ አድርጌበታለሁኝ። ምንጣፉ እንደዚህ ከስር ከሆነ እንደዚህ ማለት ነው። እንደምትመለከቱት ይሄ ፌድ ካደረገባችሁ ከተነጫጨባችሁ 20 ምናምን ሺህ አውጥታችሁ ከምትቀይሩ ምንጣፍ ለጊዜው ቤታችሁን ውበቱን መልሶ እንዲሁም ደግሞ ጥራቱን እንደጠበቀ ማለት ነው ከበፊቱ ምንም አይነት የመጉደል ስሜት ሳይሰማችሁ እንዳማረበት ውበቱም እንዳለ ጥንካሬውም እንዳለ ማለት ነው። ግን ይሄን የሚያስጠላውን ፌድ ያደረገውን ክፍል ብቻ ይሄንን የምትመለከቱትን ምንጣፍ ከላይ ማለት ነው ከታች ስፖንጅ አለው እንደምትመለከቱት ከላይ ጨርቁ ዲዛይን እንዳለ ነው። ውፍረትም አለው። የቱርክ ናቸው። በጣም ጠንካራ ናቸው። እነዚህን እንግዲህ በቀላል ብር ማለት ነው በመግዛት እነዚህን መልሳችሁ ከዚህ ጋር በማድረግ እንደዚህ መልሳችሁ ምንጣፋችሁ ላይ ታደርጉታላችሁ። እንደምትመለከቱ ከዚህ ጋር ምንጣፋችሁ ላይ እንደዚህ ታስገቡትና በቃ እንደዚህ እንደምትመለከቱት ማለት ነው አርጋችሁ ታለብሱታላችሁ። በቀላሉ በአራቱም በኩል ላስቲክ አላችሁ። የራሱ ላስቲክ አለው። በቀላሉ መግባት የሚችል ነው ማለት ነው። ቀለል ያለ ነው። በአራቱም አቅጣጫ ላስቲክ አላቸው። በዛም በዚህም በአራቱም ጠርዝ ማለት ነው። እንግዲህ በደንብ እየተዘዋወሽ ያሳያቸው ሲነጠፍ እንግዲህ ይሄ አንደኛውን ዲዛይን ለሳምፕል ነው እዚህ ላይ ያደረኩት ማለት ነው። እንደምትመለከቱት የሚገርም ውበት ነው ያመጣው ማለት ነው። ምንጣፉ ዲዛይንና ከለር ደግሞ እንደየፍላጎታችሁ እንደየምርጫችሁ አላቸው። የተለያዩ የምትመለከቷቸው ጠቅላላ የዚህ ምንጣፎቹ ናቸው ማለት ነው። እነዚህ የሚለበሱት ማለት ነው። ከለርም ዲዛይንም የተለያየ አላቸው ማለት ነው። ይሄንን ለሳምፕል እዚህ ላይ ያሳየዋቸው እንጂ እነዚህ እንዳለ የምታዩዋቸው እነሱ ናቸው ማለት ነው። ሳይዝ ደግሞ የምትፈልጉ ከሆነ ሳይዝ እንደየፍላጎታችሁ አለ። አሁን ያነጠፍኩት 3×2 ነው። እንዲሁም ደግሞ ከፈለጋችሁ 3×4ም አላቸው። ዋጋቸው ደግሞ በጣም ተመጣጣኝና ቆንጆ ነው። ምንጣፍ ከምትገዙበት ዋጋ በጣም የተሻለና አሪፍ የሚባሉ ናቸው ማለት ነው። ስለዚህ ባዮ ላይ ስልክ አስቀምጥላችኋለሁ። እንዲሁም ደግሞ ከታች ስክሪኑ ላይ ስልክ አለላችሁ ማለት ነው። እዚህ ኢትዮጵያ ውስጥ የትኛውን ቦታ ላይ ስለምንልክላችሁ ከታች ያለውን ስልክ እየተጠቀማችሁ በዋትስአፕ በኢሞ በቴሌግራም በተመቻችሁ እንዲሁም ደግሞ አስተያየት ጥያቄ ካላችሁ ደግሞ ኮሜንት ላይ እየጻፋችሁ ስለመረጃው መውሰድ ትችላላችሁ ማለት ነው። ሙሉ ከታች ባዮ ላይ ያለውን ስልክ እየተጠቀማችሁ መደወል ትችላላችሁ። እዚህ ኢትዮጵያ ውስጥ የትኛውን ቦታ ላይ ተዘዋውረን እንልክላችኋለን። ኢትዮጵያ ውስጥ ከሆነ የትኛውን ቦታ ላይ እንልካለን ማለት ነው። ስለዚህ ቤታችሁን በጣም በቀላል ነገር በጣም በትንሽ ኮስት ማለት ነው ቤታችሁን መልሳችሁ ምንጣፋችሁን መልሳችሁ ማሳመር ትችላላችሁ ማለት ነው። ይሄ በጣም አሪፍ እድል ነው። አዲስ ምንጣፍ መቀየር ፕሮግራም ለሌላችሁ ሰዎች የተሻለ እድል ነው ማለት ነው። እንግዲህ መጀመሪያ ላይ እንዳልኳችሁ ባዮ ላይ ስልክ አስቀምጥላችኋለሁ። በዛ እየደወላችሁ ማዘዝ ትችላላችሁ ማለት ነው። የዚህን ዋጋውንም እነግራችኋለሁ ማለት ነው። እንግዲህ የዚህ ዋጋ ስንት ነው ብላችሁ ለጠይቃችሁ ደግሞ ዋጋው የዚህ 6000 ብር ነው። ይሄ የምትመለከቱት 3×2 የሆነ ነው ማለት ነው። ሳይዙ ከፍ ሲል ደግሞ ዋጋውን በተወሰነ ደረጃ ከፍ ይላል ማለት ነው። እንግዲህ ቤታችሁ ላይ ምንጣፋችሁ ፌድ ላደረገባችሁ እንዲሁም ደግሞ ውበቱ ለጠፋባችሁ ላስጠላችሁ ማለት ነው ይሄ የተለየ አማራጭ ነው። የምንጣፋችሁን ውበትና የቤታችሁን ውበት በሚገርም ሁኔታ መመለስ የሚችል የሚገርም እቃ ነው ማለት ነው። ስለዚህ ከታች ባዮ ላይ ባለው ስልክ እየደወላችሁ
እዘዙን። እኛ ደግሞ ኢትዮጵያ ውስጥ የትኛውን ቦታ ላይ እናደርስላችኋለን ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ይህንን የቱርክ ምንጣፍ ውብና ጠንካራ የሆነ ነበር ማለት ነው። ቀጣይ ኢንሻአላህ በሌላ ቪዲዮ ሌላ አዳዲስ ቪዲዮዎችን ይዤላችሁ እመጣለሁኝ። ቀጣይ በሌላ ቪዲዮ እንመለሳለን። እስከዛው ድረስ ደግሞ ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮውን ላይክ አድርጉት። እናንተ ማትገዙ ከሆነ ደግሞ ይሄ ያስፈልገዋል ብላችሁ ለምታስቡት ዘመድ ጓደኞች ካላችሁ ደግሞ ሼር አድርጉላቸው ማለት ነው። ስለዚህ ቀጣይ በሌላ ቪዲዮ ተመልሰን እንመጣለን። እስከዛው ድረስ በያላችሁ በሰላም ሁኑልን። ቀጣይ በሌላ ቪዲዮ እስከምንደርስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።